ስትጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። ዕለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል፣ አንዳንዶቻችሁ አውቃችሁታል ሚስጥሩን፣ አንዳንዶቻችሁ መንፈሱ ሲዝት ዝም በል ብላችሁታል። ምክንያቱም አብሬ ተወልጃለሁ፣ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግዝ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ፣ አንዴ በመተቱ፣ አንዴ በአፍዛ ደንግዙ፣ አንዴ በሟርቱ፣ አንዴ በስልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ሞገሱ መንፈስ ተወልደው 3-4 ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። አረ ይሄ ነገር ዝም ብላችሁ ነው ይሏችኋል። በጌታችን ዘመን ግን ልታሰቃየኝ መጣህን በማለት የተናገረው ኃይለ ቃል ጌታውን አውቆ አምላክ መሆኑን ከድንግል ማርያም መወለዱን ከሰማያት ሰማያት መውረዱን ተረድቶ ሰው ያልተናገረውን ከጴጥሮስ በስተቀረ ሌላው ያልተናገረውን አንተ የእግዚአብሔር ልጅ ነህ ያለ እኮ ነው። ስለዚህ እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው በዚህ ዘመን ሚስጥሩ እንዲታወቅ ያደረገው እንጂ ይሄው ነገስታቱ ሁሉ በሱ እየሰሩ አይደለም። በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት። ሳይወዱ በግድ እኮ ነው ዝናቸውን በመናፍስት ተጠላልፈው መውጣት አቅቷቸው ለዲያብሎስ አገልጋዮች ሆነው የሚሞቱት ብዙዎቹ። ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ።